በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላይ ጠይቁ አካላት ሦስት ብንል በባሕሪ በሕልውና አንድ አምላክ ብለን አምነን ሚያዝያ በባተ በ12 ቀን ስለ ንዑድ ክቡር ሊቀ መላእክት ቅዱስ ሚካኤል እንናገራለን። አማላጅነቱ ክብረ ረድኤቱ ለዘላለም ይደርብን፣ አሜን። ወንድሞቼ ሆይ የአብን ገናናነት የወልድንም ቸርነት የመንፈስ ቅዱስን ኃይል ልናስብ ይገባል። በሰማይም በምድርም ያለው ፍጥረት ሁሉ በሥላሴ አንድነት ተፈጥሯልና መድኃኒታችን በሰማይ እንደሆነ ሁሉ በምድርም እንዲሁ ነው ብሎ በወንጌል ተናግሯልና። እንግዲህ በምድር ያለውን እናውቅ ዘንድ አስቀድመን በሰማይ የሆነውን እንረዳ። በስድስተኛው ቀን እግዚአብሔር አዳምን በሥላሴ አንድነት እኛ አብ ወልድ መንፈስ ቅዱስ ስም በአርአያችንና በምሳሌያችን ሰውን እንፍጠር ብሎ በአንዲት ቃል ሰውን ፈጥሮታልና ስሙንም አዳም ብሎ ሰየመው። የንዑድ ክቡር ሊቀ መላእክት የቅዱስ ሚካኤልን ክብሩን ገናንነቱን እናገር ዘንድ ይገባል። ቅዱስ ዳዊት በመዝሙሩ መልአከ እግዚአብሔር በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል እንዳለ መልአከ እግዚአብሔር የሰው ልጆችን ሁሉ ይራዳቸዋል። የመላእክት አገልግሎትስ በእግዚአብሔር አምሳል የተፈጠረ መሬታዊ ሰውን ለመራዳት መፈጠራቸውም ለዚሁ ነውና። ለፈጣሪው አልታዘዝም ብሎ ያልሰገደው ግን ከሹመቱ ተሻረ። ነቢዩ ዳዊት ትዕቢተኛውን እንደ ሞተ ሰው አጎሳቀልከው እንዳለ ከልዕልናው ተዋረደ። ቅቱልም የተባለ ዲያብሎስ በትዕቢቱ ተሽሮ ከማዕረጉ ተዋርዷል። በመታዘዙ ልዑል የተባለስ ቅዱስ ሚካኤል ነው፣ የአብ የቃል ኪዳኑ ባለሟል ተብሏልና። ጌታችንም ለኖኅ ለሰጠው ኪዳን ምድርን በርግማን እንዳላጠፋት ዳግመኛም በእርሷ ላይ ማየ ዓይን እንዳላዘም አማንዬ ብዬ ማልኩልህ አለው። ነቢዩ ዳዊት ከመረጥኳቸው ጋር ቃል ኪዳን አደረግሁ እንዳለ ያን ጊዜ ቅዱስ ሚካኤል በመካከላቸው ነበር። ዳግመኛም መላእክት ሎጥን በምድር ከሚበድሉ ሰዎች ተለይተ ራስህን አድን ባሉት ጊዜ ምክራቸውን ሰማ፣ ከመከራም ዳነ። ዳግመኛም መላእክት ወደ አብርሃም ዘንድ እየመጡ ይራዱት ነበር። ከዚህም ያዕቆብ ወደ ላባ በሄደ ጊዜ የመላእክትን ከተማ አገኘና ከምድር እስከ ሰማይ የደረሰ የወርቅ መሰላል በእርሷም የእግዚአብሔር መላእክት ሲወጡባትና ሲወርዱባት ተመለከተ። ጌታም በሰው አምሳል ለያዕቆብ ተገልጾ እንግዲህ ስም እስራኤል እንጂ ያዕቆብ አይባልም፣ አሕዛብን የሚገዙት ነገሥታት ካንተ ዘር ይወለዳሉና አለው። አባታችን ያዕቆብም ይህቺ የእግዚአብሔር አገር የሰማይ መግቢያ በር ናት አለ። ዳግመኛም ዮሴፍን ወንድሞቹ ከሸጡት በኋላ በግብፅ ለፈርዖን ቤት አዛዥ አደረገው። የግብፅ ሰዎችና ንጉሥ ፈርዖን በአባቶቻችን ላይ መከራ ባጸኑባቸው ጊዜ መልአኩን ልኮ ያድናቸው ዘንድ ወደ እግዚአብሔር ጮኹ። ጌታም ለእስራኤል ከአብርሃምና ከይስሐቅ ከያዕቆብም ጋር ያደረገውን ጽኑ መሐላ አስቦ መልአከ ኪዳኑን ላከላቸው። መልአከ እግዚአብሔር ለነቢይ ሙሴ በደብረ ሲና በደመና አምድ በዕፀ ጳጦስ መካከል እየነደደ እንጨት በእሳቱ ሳይቃጠል ታየው። ነቢዩ ሙሴም ግርማውን አይቶ አደነቀ፣ ነገሩንም ይረዳ ዘንድ ቀረበ። እግዚአብሔርም ለነቢዩ ሙሴ የወገኖቼን መከራቸውን አይቼ ጩኸታቸውንም ሰምቼ አድናቸው ዘንድ ወረድሁ ብሎ መልአኩን መድኃኒት አድርጎ ላከው። መልአኩም በባሕረ ኤርትራ ታላላቅ ተአምራትን እያደረገ አባቶቻችንን ከግብፅ አወጣቸው። በምድረ በዳም 40 ዓመትን መና መገባቸው። ዳግመኛም ሊቀ መላእክት ቅዱስ ሚካኤል ስለ ነቢዩ ሙሴ ሥጋ ከዳቢሎስ ጋር በተከራከረ ጊዜ
እግዚአብሔር ይገሥጽ አለው እንጂ የስድብን ቃል ሊናገረው እንዳልፈቀደ ተነግሯል። ይህ ሁሉ ስለ ትሕትናው ለዚህ መልአክ ተሰጥቶታል። እርሱም ይህን ሁሉ አደረገ። ዳግመኛም ነቢዩ ኢሳይያስ ስለ መላእክት ገናናነት ሲናገር ልዑል እግዚአብሔርን በብርሃናዊው ሉዓላዊ ዙፋኑ ላይ ተቀምጦ አየሁት። እልፍ አእላፍ መላእክትም እልፍ በፊቱ እልፍ በኋላው እልፍ በቀኙ እልፍ በግራው ሆነው በዙሪያው ቆመዋል። እልፍ አእላፋትም ያገለግሉታል አለ። ሱራፌልና ክሩቤልም ቅዱስ 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 እግዚአብሔር ጌትነት በሰማይና በምድር የመላ ነው እያሉ ያመሰግኑታል። ከሚያመሰግኑት ቃል የተነሳም መድረኩ ተናወጸ። በመድኃኒታችን ኢየሱስ ክርስቶስ ሥጋና ደም አምሳል በእጁ ፍሬመ እሳት በቁጠት የያዘ ከሱራፌል አንዱ መልአክ ተልኮ ከንፈሩን ባስነካው ጊዜ ነቢዩ ከለምጹ ነጻ። እንደዚህም ሁሉ እኛ ያመንን የኀጢአት ማስተሰሪያ ይሆነን ዘንድ ዛሬ በካህናት እጅ የመድኃኒታችን ሥጋውንና ደሙን እንቀበል። ዳግመኛም ነቢዩ ኢሳይያስ እግዚአብሔር አብ ለባሕሪ ልጁ መንገድህን የሚጠርግ መልአኬን በፊት እልካለሁ አለው አለ። ለአዳም ልጆች መድኃኒትነት እግዚአብሔር አብ አካላዊ ቃሉን ወደ ማኅፀነ ድንግል በላከ ጊዜ ስሟ ማርያም የተባለች ድንግልን መልአኩ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ጸንሰሽ በድንግልና ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እሱም ለዘለዓለም በያዕቆብ ወገን ይነግሣል፣ ለጌትነቱም ፍጻሜ የለውም አላት። እመቤታችንም መልአኩን እንደ ቃል ይደረግልኝ አለችው። መልአኩም እንዳበሰራት ጌታችን መድኃኒታችን ኢየሱስ ክርስቶስ የይሁዳ ዕጣ በምትሆን በቤተልሔም ተወለደ። እረኞችም መንጎቻቸውን ነቅተው ተግተው ይጠብቁ ነበር። መልአክ እግዚአብሔር መጥቶ ባጠገባቸው ቆመ። የእግዚአብሔር የጌትነቱ ብርሃን ተገለጸላቸው። መልአኩም እረኞቹ ፈጽሞ አትፍሩ፣ እነሆ ታላቅ የምሥራች እነግራችኋለሁ፣ ዛሬ የዓለሙ ሁሉ መድኃኒት ክርስቶስ በዳዊት ከተማ ተወልዶአልና አላቸው። ድንገትም ብዙ የሰማይ ሰራዊትና ሊቃነ መላእክት ከመልአኩ ጋር መጥተው በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ላይ ሰላም ስለተወጠነ ለሰው ልጆች ይቅርታ ተደርጓልና እያሉ እግዚአብሔርን አመሰግኑት። ከዚህ በኋላም መላእክት ከእነርሱ ወደ ሰማይ ዐረጉ። ዳግመኛም እግዚአብሔር የሰማይ ከፍታዋን የምድርንም ስፋታን እንደ ተተከለች ድንኳን አድርጎ አሳየ። በውስጧ የሚኖሩ መላእክትም እንደ ሙሽራ ሚዛዝ ደስተኞች ናቸው። ነቢዩ ዳዊት አቤቱ ወዳጆች በእኔ ዘንድ ፈጽሞ የከበሩ ናቸው፣ ከእነሱ አስቀድሞ ከነበሩትም የጸኑ ናቸው፣ እቈጥራቸዋለሁ ከአሸዋ ይልቅ እጅግ ይበዛሉ ብሎ እንደ ተናገረ። ዳግመኛም ነቢዩ ዳዊት ስለ አንተ መላእክትን ያዛቸዋል፣ በመንገድህ ሁሉ ይጠብቁ ዘንድ እግርህም በድንጋይ እንዳትሰነካከል በእጃቸው ያነሱሃል ብሎ እንደ ተናገረ። ሁለተኛም ሐዋርያው ቅዱስ ጳውሎስ ስለ ትንሣኤ ሙታን ሲያስረዳ ሊቀ መላእክት ቅዱስ ሚካኤል የነጋሪት ድምፅ ባሰማ ጊዜ ሙታን ሁሉ ይነሳሉ አለ። መግደላዊት ማርያምም በእሁድ ሰንበት መጣች የሚለውን የወንጌል ቃል ሰምተን ልብ እናድርግ። ቀዳሚት ለእሁድ አጥቢያ እነሆ ታላቅ የመሬት መንቀጥቀጥ ሆነ። መልአክ እግዚአብሔር ከሰማይ ወርዶ ከመቃብር ላይ የድንጋይቱን ገልብጦ በላይዋ ተቀምጦአልና፣ መልአኩም እንደ መብረቅ የሚያበራ ልብሱም እንደ በረዶ ነጭ ነበር። ከግርማውም የተነሣ መቃብሩን የሚጠብቁ ጭፍሮች ደነገጡ፣ ወደቁም፣ እንደ በድንም ሆኑ። ንዑድ ክቡር ሊቀ መላእክት ቅዱስ ሚካኤል መልሶ ሴቶችን እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና አስቀድሞ እንደ ተናገረ ተነስቷል፣ እዚህ የለም። ተቀብሮበት የነበረው መቃብሩ እነሆ ይህ ነው። ለደቀ መዛሙርት ወደ ገሊላ ሄዱ ዘንድ ንገሯቸው፣ በዛ ይዩታልና ብሎ ነገራቸው። እንግዲህስ አምላካችንን ልናመሰግነው ይገባል፣ ትእዛዛቱን በሚፈጽሙ ጻድቃኑ ዘንድ ቸር ነውና። የጻድቃንን
ጻድቃንን በቀኙ ኃጥአንን በግራው አቁሞ ለሁሉም እንደየሥራቸው ዋጋቸውን ይከፍላቸዋል። ከዚህም በኋላ በቀኙ የቆሙትን እናንተ የአባቴ ወዳጆች ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ ይላቸዋል። እሊህም ፈቃዱን የፈጸሙ በጌታ ቀኝ የቆሙ የጻድቃን ነፍሳት ወደ ሕይወት ባለቤት ጌታ ይሄዳሉ። በግራ የቆሙት ግን ያላመኑ ስለሆኑ ለሰይጣንና ለሰራዊት ወደ ተዘጋጀ የዘላለም ኩነኔ ይሄዳሉ። ሊቀ መላእክት ቅዱስ ሚካኤል ሆይ አመሰግንሃለሁ። በአንተ አማላጅነት በእግዚአብሔር ፈቃድም ምድር ጸንታ ትኖራለችና። ዳግመኛም ለነቢዩ ዳንኤል የወገኖችህን ልጆች የሚጠብቅ ታላቅ መልአክ ይነሣልሃል ብለኸዋልና። የዳንኤል ወገኖች የተባሉ እነማን ናቸው? አናንያና አዛርያ ሚሳኤልም አይደሉምን? እሊህም በእሳት ነጎድጓድ በተጣሉ ጊዜ የእግዚአብሔር መልአክ ከሰማይ ወርዶ የእሳቱን ነበልባል መታው፣ እንደ ውሃ መቀዘቀዘው። ያን ጊዜም ሰለስቱ ደቂቅ በዘባነ ኪሩቤል ተቀምጠ ምንም የማያጋርድ ምስጉን ነህ እያሉ እግዚአብሔርን አመሰገኑ። ዳግመኛም እግዚአብሔር መንፈስ ቅዱስ በነቢዩ ዳንኤል ላይ ባደረ ጊዜ ምስጢር ተገልጾለት እነሆ ቅዱስ ሚካኤል ሊረዳኝ መጣ። ሁለተኛም እነሆ ክቡር ሊቀ መላእክት ቅዱስ ሚካኤል በሁለቱ ተራሮች መካከል ቆሞ ደስ ያሰኘኛል ሲል ተናገረ። የእግዚአብሔር መልአክ ዕንባቆምን ወደ ባቢሎን በወሰደ ጊዜ በውኑም የወዱትን የማይረሳ እግዚአብሔር አሰበኝን ብሎ ነቢይ ዳንኤልን አመሰገነ። ዳግመኛም ሄሮድስ ቅዱስ ጴጥሮስን በእግር ብረት ባሰረው ጊዜ መልአከ እግዚአብሔር ቅዱስ ሚካኤል መጥቶ ቅዱስ ጴጥሮስን ቀስቅሶ አነቃው። ተነስተህም ወገብን ታጠቅ ተከተለኝ ባለው ጊዜ እግር ብረቱ ከእጁና እግሩ ወልቆ ወደቀ። ከግዞቱም አወጣው። ወደ ግዞቱ በር በደረሰ ጊዜ የብረት መዝጋዋም ማንም ሳይነካት ተከፈተች። ቅዱስ ጴጥሮስም በእውነት ዛሬ እግዚአብሔር መልአኩን ልኮ እንዳዳነኝ ተረዳው ሲል ፈጣሪውን አመሰገነ። ሊቀ መላእክት ቅዱስ ሚካኤል ሆይ በዚህች ዕለት ከቅዱሳን ጋር ባለሟልነትን አግኝተን እግዚአብሔርን በማገልገል ደስ እናሰኘው ዘንድ ስለ እኛ ተግተህ ለምንልን። የሊቀ መላእክት ቅዱስ ሚካኤል ጸሎቱና በረከቱ ከእኛ ከሕዝበ ክርስቲያን ጋር ይሁን ለዘላለም አሜን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን።